ኦባማ የሚቃወሙ ሰዎች ኦባማ በአሜሪካ አልተወለደም፣ ሰርተፊኬቱ የአሜሪካ አይደለም የሚል መከራከሪያ ነበራቸው። ለምንድነው በአሜሪካን ሀገር ውስጥ አሜሪካ መወለዱን ሰርተፊኬት የሌለው ሰው ፕሬዝዳንት መሆን ስለማይችል? አሁን አብይ ኦሮሞ አይደለም የሚል ፖለቲካ ከአብይ ደም ስር ውስጥ ደም መጠህ ትደፋለህ እንጂ ደም ስሩን ስለማትቆርጠው ከእቃ ውስጥ ያለውን ነገር በመድፋት እቃውን ሳትቀይር ማንነት አትቀይር። እንዲህ ያለው መጠራጠር በእርግጥም ግራ ያጋባል። ጠቅላይ ሚኒስትር መሆንን እስከ ዛሬም አለማመን፣ የኢትዮጵያ ጠቅላይ ሚኒስትር እኔ ነኝ እያሉ በየአጋጣሚው ማስታወስ፣ ኦሮሞነቴን ሰዎች ይጠራጠሩታል ብሎ ራስን ስጋት ውስጥ መክተት፣ ደግሞም ስሞት ኢትዮጵያ ስኖር ኢትዮጵያዊ ነኝ ባለ አንደበት ስኖር በሻሻና ጅማ ስሞትም ዱባይና ሻርጃ የማለት አዝማሚያ ማሳየት፣ በፍርሃትና በስጋት አለንጋ መገረፍ፣ እንደገናም ሌላ ሸር መሸረብ አሁናዊው የቤተ መንግስቱ ጠባይ ሆኗል። ሰሞነኛው እንቅስቃሴ የሚያስረዳው ነገር በሌላ ሰው በኩል በሌላ አገር ታሪክ ራሱን እንደሚደግም ነው። ስሎቬዳን ሚሎሶቪች የተባለ አንድ የሰው ደም ሲፈስ ነፍሱ ደስ የሚላት ሰርቢያዊ ነበር። በእርግጥ መጀመሪያ ዩጎዝላቪያዊ እንጂ ሰርቢያዊ ነኝ አይልም ነበር። ታላቋን ዩጎዝላቪያን የዩጎዝላቮች አገር አድርጋታለሁ ብሎ ስልጣን ሲይዝ አያሌ ጭብጨባ አጅቦት ነበር። ሆኖም የአገሪቱን ክልላዊ ግዛቶችና ብሔሮች በፈረቃ እየገደለ ከህዝቡ ጋር ተጣላ። ከዚያም ተቃውሞ በየቦታው ተነሳበት። በመጨረሻም እኔ እንደውም ዩጎዝላቪያዊ ሳልሆን የሰርቭ ብሔር ሰው ነኝ አለና የእናንተው ልጅ ነኝ ብሎ ሰርቦችንም ይዞ ሌሎችን ሁሉ ወደ ማጥቃት ገባ። ሰርቦችም ከሌሎች ጎረቤቶቻቸውና ወገኖቻቸው ጋር ሁሉ እንዳባላቸው፣ ደም እንዳቃባቸው ውሎ አድሮ ገባቸው። በመጨረሻም አንጠልጥለው ለዓለም አቀፍ ፍርድ ሰጡት። የጠቅላይ ሚኒስትር አብይ ሰሞነኛ እንቅስቃሴ የስሎቬዳን ሚሎሶቪችን የመጨረሻ ዘመናት የሚመስል ነው። ይህንን ያሉት አንድ የብልጽግና ከፍተኛ ሹም ናቸው። እኒህ ባለሥልጣን ሰሞነኛው ሁኔታ ቢያሰጋቸው፣ የኤልሌው ስብሰባ ሲጠናቀቅ የወጣው መግለጫ ቢያሳስባቸው ስሜንም መስሪያ ቤቴንም ሳትጠቅሱ አቅርቡልኝ ያሉትን አጭር ጽሑፍ ልከውልናል። እሳቸው ለጽሑፋቸው የተጠቀሙት ርዕስ ቁማርተኛው አብይ ምን እያለን ነው የሚል ነው። ጠቅላይ ሚኒስትሩ የድሮ ኦህዴዶችን ይዘው ጅማና በሻሻ ሲሄዱ እኒህ ባለሥልጣን በዚያው ነበሩ። ከዚያም የአቶ አህመድ አሊ ታናሽ እህት የጠቅላይ ሚኒስትሩም አክስት ሰው ሁሉ እየሰማ የተናገሯቸውን ነገር አዳምጠዋል። በአክስት ደንብ እቅፍ አድርገው ሰላምታ ከሰጧቸው በኋላ ጣቶቻቸውን አሻግረው በማመልከት መናገር ጀመሩ። 3 ቤቶችን እያሳዩ ጠቅላይ ሚኒስትሩ የሚያስታውሷቸው መሆናቸውን ጠየቁ።